ዱዓ እንዴት ነው ማድረግ ያለብን? ይህ መልእክት እናንተ ጋር ከደረሰ ዱዓው ተቀባይነት እንዲያገኝ ለምትፈልጉት ሰው ላኩለት። አብዛኞቻችን ዱዓ ማድረግ ስንፈልግ ዝም ብለን በቀጥታ እጃችንን አንስተን ወደ ጉዳያችን እንገባለን። ይህ መሆን የለበትም። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ያስተማሩን የዱዓ አደራረግ ይህ አይደለምና። ዱዓ ማድረግ ስንፈልግ መጀመሪያ አላህ በእኛ ላይ የዋለልንን ጸጋ በማስታወስ ከልብ እናመስግነው። ከዛም የእሱን ታላቅነትና ለጋሽነት መሐሪነት እያወሳን እናልቀው እናወድሰው። ከዛም በነብያችን ሰለላሁ ዐለይሂ ወሰለም ላይ ሰለዋት እናወርድና ወደ ጉዳያችን እንገባለን። መጠየቅ የምንፈልገውን ሁሉ እንጠይቀዋለን፣ እንለምነዋለን። ይህ ነው ነብያችን ሰለላሁ ዐለይሂ ወሰለም ያስተማሩን የዱዓ አደራረግ ሥርዓት። የእሳቸው ስም ሲነሳ ሰለዋት ማውረዳችሁን አትርሱ። መልካም ጊዜ።